በዚህ ቻናል የቴክኖሎጂ መረጃዎችና ቱቶሪያሎች፣ የዓለምን መልክ የቀየሩ ታላላቅ ሰዎች የህይወት ታሪክ እንዲሁም ድንቅና ሚስጥራዊ የሆኑ ታሪካዊ ቦታዎች አጣምረን እናቀርብበታለን። ሰብስክራይብ በማድረግ የዚህ አስደናቂ ጉዞ አካል ይሁኑ። የጥቁር ህዝቦች ኩራትና የይቅርታው ተምሳሌት። ትምህርት ዓለምን ለመለወጥ የምንጠቀምበት ትልቁ መሳሪያ ነው። ይህ ንግግር የአንድ ተራ ሰው ቃል አይደለም። ለሰው ልጅ እኩልነት ሲሉ የህይወታቸውን 27 ወርቃማ ዓመታት በጨለማ እስር ቤት ያሳለፉ፣ በጥላቻ ፋንታ ፍቅርን፣ በበቀል ፋንታ ይቅርታን የመረጡ ታላቁ ሰው ማን ናቸው? በዓለም ታሪክ ውስጥ ስማቸው የማይረሳ ጥቂት ሰዎች አሉ። ከነዚህም መካከል አንዱ ደቡብ አፍሪካዊው ኔልሰን ማንዴላ ናቸው። ዛሬ የአፍሪካን ኩራት፣ የሰላምን ተምሳሌትና የጥቁር ህዝቦች የነጻነት ፋና የሆነውን የኔልሰን ማንዴላን አስገራሚ የህይወት ጉዞ እንቃኛለን። ማንዴላ የተወለዱት በሐምሌ 18 ቀን 1918 እንደ አውሮፓውያን አቆጣጠር በደቡብ አፍሪካ መቬዞ በተባለች አንዲት ትንሽ መንደር ውስጥ ተወለዱ። ሲወለዱ የተሰጣቸው ስም ሮሊህላላ ይባላል። በሀገራቸው ቋንቋ አገላለጽ ቅርንጫፍ የሚሰብር ማለት ሲሆን ትርጉሙ ግን ችግር ፈጣሪ የሚል አንድምታ አለው። አባታቸው የጎሳ መሪና የንጉሥ አማካሪ ነበሩ። ማንዴላ በትምህርት ቤት ውስጥ ኔልሰን የሚለውን ስም ከአስተማሪዎቻቸው ተሰጣቸው። በወቅቱ የነበረው የቅኝ ግዛት ተጽዕኖ ጥቁር ተማሪዎች የእንግሊዝኛ ስም እንዲኖራቸው ያስገድድ ነበር። ይህ ስም ለዓለም የሚተርፍ ታሪክ እንደሚሠራ ግን ያኔ ማንም አልገመተም ነበር። ወጣቱ ማንዴላ የሕግ ትምህርታቸውን አጠናቀው ወደ ጆሐንስበርግ ሲያቀኑ የገጠማቸው እውነታ ግን አስከፊ ነበር። በደቡብ አፍሪካ አፓርታይድ የተባለው ዘረኛ ሥርዓት ጥቁሮችን በገዛ ሀገራቸው ባዕድ አድርጓቸው ነበር። ጥቁሮችና ነጮች አብረው እንዳይማሩ፣ እንዳይሰናኑ፣ ሌላው ቀርቶ በአንድ አግዳሚ ወንበር ላይ እንኳን እንዳይቀመጡ የሚከለክል ጨካኝ ሥርዓት ሰፍኖ ነበር። ማንዴላ ይህንን ግፍ ዝም ብለው ማየት አልቻሉም። የአፍሪካ ብሔራዊ ኮንግረስን ኤኤንሲን በመቀላቀል ትግላቸውን ጀመሩ። በመጀመሪያ ሰላማዊ መንገድን መረጡ። ነገር ግን የመንግሥት ምላሽ ጥይትና ግድያ በመሆኑ ድምፅ የሌለው ሕዝብ የግድ ድምፁን ማሰማት አለበት ብለው በማመን የትጥቅ ትግል መሪ ለመሆን ተገደዱ። በ1962 እንደ አውሮፓውያን አቆጣጠር ማንዴላ በቁጥጥር ስር ዋሉ። በታዋቂው ሪቮኒያ የፍርድ ሂደት ወቅት ያደረጉት ንግግር የዓለምን ትኩረት ሳበ። እንዲህ አሉ: እኔ የነጮችን የበላይነት ተቃውሜያለሁ፣ የጥቁሮችንም በላይነት ተቃውሜያለሁ። ሁሉም ሰው በእኩልነትና በዴሞክራሲ የሚኖርባትን ሀገር ለማየት እመኛለሁ። ለዚህ ዓላማም አስፈላጊ ከሆነ ለመሞት ዝግጁ ነኝ። ይህ ጽናታቸው የሞት ፍርድ ሊያስፈርድባቸው ቢችልም ፍርድ ቤቱ ግን የዕድሜ ልክ እስራት በየነባቸው። ወደ አስከፊው ሮበን አይላንድ እስር ቤት ተወሰዱ። እዚያም ለ18 ዓመታት በትንሽ ክፍል ውስጥ በከባድ ስቃይ ውስጥ አሳለፉ። በአጠቃላይ 27 ዓመታትን በተለያዩ እስር ቤቶች ሲያሳልፉ፣ ደቡብ አፍሪካ ውስጥ ግን ስማቸው የነፃነት መዝሙር ሆኖ ቀጠለ። የዓለም ሕዝብ ማንዴላ ይፈቱ በሚል ከፍተኛ ጫና ፈጠረ። በመጨረሻም የካቲት 11 ቀን 1990 እንደ አውሮፓውያን አቆጣጠር ማንዴላ በኩራት ከእስር ቤት ተፈቱ። ዓለም ሁሉ የበቀል እርምጃ ይወስዳሉ ብሎ ሲጠብቅ፣ እሳቸው ግን ሌላ ድንቅ ታሪክ ሰሩ። ጠላትን ይቅር ማለት ትልቁ ድል ነው በማለት ነጮችና ጥቁሮች በሰላም አብረው እንዲኖሩ ጥሪ ያቀረቡ። በ1994 እንደ ኤአር በሀገሪቱ ታሪክ ለመጀመሪያ ጊዜ ጥቁሮች ድምፅ በሰጡበት ምርጫ ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት ሆኑ። ማንዴላ በቀልን ለማስቀረትና
ቁስሎችን ለመፈወስ የተጠቀሙበት ድንቅ መሳሪያ ነበር። ጥፋተኛው ጥፋቱን እንዲያምን፣ ተበዳይም ይቅርታ እንዲያደርግ በማድረግ ሀገሪቱ ወደፊት እንድትራመድ ረድተዋል። በ1995 የዓለም የራግቢ ዋንጫ ራግቢ ወርልድ ካፕ ወቅት ስፖርትን ተጠቅመው ጥቁርና ነጩን ሕዝብ በአንድነት እንዲቆም ያደረጉበት መንገድ የአመራር ጥበባቸው ማሳያ ነው። በአፍሪካ ብዙ መሪዎች በስልጣን ላይ ለመቆየት በሚታገሉበት ወቅት እሳቸው በአንድ የስልጣን ዘመን ብቻ አብቅተው ስልጣናቸውን በሰላማዊ መንገድ መልቀቃቸው ሌላኛው ትልቅ ትምህርታቸው ነው። ማንዴላ በ95 ዓመታቸው በ2013 እንደ ኢሮፒን አቆጣጠር ከዚህ ዓለም በሞት ቢለዩም የጣሉት መሠረት ግን ዛሬም ድረስ በዓለም ዙሪያ ይሰራል። እሳቸው ያስተማሩን ትልቁ ቁም ነገር ጥላቻን በጥላቻ ሳይሆን በፍቅርና በይቅርታ ማሸነፍ እንደሚቻል ነው። ተመልካቾቻችን፣ ዛሬ ከማንዴላ የሕይወት ታሪክ ውስጥ እናንተን በጣም ያስደነቃችሁ የትኛው ክፍል ነው? በ27 ዓመት እስራት ውስጥ አልፎ ይቅርታ ማድረግ ይቻላል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቀጣይ መሰል አስገራሚ የታሪክ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተመለከታችሁ እናመሰግናለን።